ሰውዬማ ያለኝ እውነቱን ነው። የት ነው ነው ተመሳሳይ ወይ እንዴ ጥበቡን ነጠላ ውሻውንም ገበያ ሄዳ ቆየ ተከትሎ ሄዶ ነው መሰለኝ ጠንከኛ ውሻ አለ እንዲህ ብዬ ሞት ያን አቶ ሴሩ የሚባለው ሚስት ባለቤት የለኝም ስሟ ተዘነጋኝ ትርንጎ የምትባለው ሰውዬው እኮ የታወቀ ሌባ ነው ነገርኩህ የታወቀ ሌባ ነው ሚስት መስከረ ባለው አዲያ ግን ኧረ እንደው ምን ያለ ነው አዎ እሱ ነው እንዴ ኧረ እንደው ተወኝ አይ ባል ወንድሜ ወደገና ደርሸን መጣ ነው እንግዲህ ገንዘቦቹንም አፍቶቹንም አየበይ እሺ ገባ ዙሮ እንግዲህ ያልኩህን እንዳትረሳው ዙሮ ቀሚሱን ገዝተህልኝ ነው ተው ቀሚስ እያለ እንጂ ዛሬ ቀሚስ ዘር ለቀለብ ነው እንጂ አሁን ቀሚስ ትያለሽ እንደው ዘር አለ እንደው ዘር እኔ ገና እንግዲህ ዘር ይዘራን እያልኩ ታዲያ እንደው ሁሉ ጊዜ እኔ ሶታ ከሶፍታ መሆን አለብኝ የነገርኩህን ያንን ቀሚስ ገዝተህ ላሳድር ነው እኔ ልንገርህ እውነቱን ቁርጡን ነው የምነግርህ ካልገዛልኝ ያንን ቀሚስ ነግሬሃለሁ በባለፈው ነግሬሃለሁ ዛሬ ነገ እያልክ ሁሌም ዝመት አታድለኛለህ ያንን ያልኩህን ቀሚስ ገዝተህልኝ ና ተው እሺ ገዝተህ ካልመጣህ ሰላም ብለሽ ነው እሺ የኖርኩት እንደው አራጨጨኝ እሺ እያለሁ አጨጨኝ አይደለም አትክትኪኝ አትበል ሲሆን አስበህ ትገዛልኝ ነበር የተቀረ ደግሞ እንዲሁ ሁሌ እባክህ ብዬ ለምኜ ዘላለም ዓለም ይኸው ዝም ብለህ እሺ ነው ነገ ነው ዛሬ ነው የምትለው ማማሬ ነይ ታታ ደንቆሮ ቀሚስ ግዛ ላይ ጠላ እንደመጠጣት ይሄ መሰለ ጠላ ያለ ቀሚስ ግዛ ብላ አሁን ተጣልተን የመጣ ነው እንግዲህ ወደ አትሸወሪ ቀሚስ ገዛ ነገ ሲያምርባት ወጣ ስትል ፈላጊው ብዙ ኧረ ራቁቷን ትሄድ እንጂ እኔ አልገዛም አው ሴሊን ጨቆን ነው ቅዳሜ እቺ ከለል አድርገሽ እንደሆነ ኬንዳ ነገር ኧረ ጠላሽ ምርጥ ጠላ ነው ዙሮ ቅዳሜ እንዲህ ዙሪያውን አድርገሽ በቃ ሁሉ ጊዜ ሽጭ ቅዳሜ አታቋርጪ እሺ አዎ እሺ ከደዋለ እንደው ትንሽ ብር አንተ ልጅ ያዘላ መከራውን እያየ መቋቋሚያ እንስጣት እንደ የተወሰነ ነው ኧረ ችግር የለም ይሄማ እኮ ችግር የለውም አዎ እንደው ጠጣ አዎ ጠጣ እየመሸ ነው ኧረ እንደው ዝም ብለህ ዘና በል ዋ ኧረ ዘና በል ችግር የለውም ብዙን ጊዜ ሴት ልጅ ያለውን አሟላ እንዴ እኔማ ነግሬያት የልጧት ስለብስ ዘር አሁን እርሻ ምንድብ ላይ ያለ ወቅት መጥቶ ኧረ ዝም በለው ወዴ ለልጆቼ ባቄላ ለዘር ስንዴ ብገዛ ይሻለኛል አንዳንዱ ሞኝ ምን ይላል መሰለህ በመጠጣት የሚያድገው ባህር ዛፍ ነው ይላል እንዳትሸወድ አላ ሁሉ ይልጋን መጠጣ አገኘ መጠጣማ ድርቅ እንዴት ተብሎ ይንቀሳቀስ አዎ እና በዚያ ልክ ነው ችግር የለውም አዎ ና አይዞሽ እሺ ዛሬ ውዴስ ነው አሁን አታስገቤ ጠንከኛ አይደለ ብሩ ተጓዷል እንዴ ያለ ማለት ወን የምታረገው አነው የሃይጓ ደረሰ ቤት
ጥሩ ቀሚስ አይቻለሁኝ ለሷ የሚሆን በረተው አዎ አደራ ሰው እንዳይል ዝም ብለህ ዲጋጋህነን አረ እንደው ተባረክ በቃ አስራ አንተ ክፍሌ ነህ ምን ትጨናነቀራ አትጨናነቅ አረ እንደው ተባረክ አዎ እንደው አውርዴት ቦታው ላይ አዎ ታጣንቀቅ ችግር የለውም እኔ በቃ ያንን አውሰርኩላት ያንን ማዲስት ነው የምትለው በቃ ችግር የለውም ይሰረቅ ወይ ታውቀው አረ ዝም ብለው ዛሬ ያለ ምስክርም አትሽወል አዎ ያ ሰውዬማ ያለኝ እውነቱን ነው የት ላይ ነው አይደል ሰላም ዋላችሁ። እንደው ሀብቶቹን አልፈታሻቸውም? ጥጃው እየጮኸ ተራካቸው ነበር እኮ አሁን ነው አስገብቼ የሚበላ ሰጥቼ አይደል ያሰርኩት። ግባ ተሰጥቷቸዋል። አዎ ግባ ወደ ቤት ይሄዳል። ወደ ቤት ግባ እንጂ። ኧረ እንደው በጣም እንደው ረፍ ልበል ብዬሽ አቤት ግባ እስኪ እንጂ እንደው አንዴ መቼስ ማትወዱብኝ ነው ለኪው እንጂ እንዲህ መግዛት ላይ ቀር ዝም ብለህ በስመ አብ 3000 ብር ነው የፈጀው። እንደው ዋዲያ አንቺ ዘራ ፌስታል አርግብት ይዘሙ ነው ቆይቶ ነው ፌስታሏ መንገድ እንዲሁ መግዛት ላይ ቀር መጨቃጨቅ ስከድ እንዲህ ገዝተህ መንጣት ላይ ቀር እሺ ብለህ ሳቅ ብለህ ብትሄድ ይኸው እንደዚህ ያው ልታስደስት ለኪው እስኪ ልበሽው እንደው ልኳ አልሆነ መልሳ አንጣ ሰላለኝ ብሎሃል። አዎ እኔ እኮ እዛው ሂጅ ወይ የምለካውን እንደው ነበር ለካው ግባጃ ቤት ለኪው እስኪ ፊት ተደሰጅልኝ ስማ አጣሪ ላይ እንዴት ነው የሚሆነው? አዎ እሺ እንዴው ማርያምን እንዴው ልኬ ከሆነ በጣም እናስደሰተኝ። ልኬ የተሰራ አይደለም የሚመስለው። አዎ ስንት ብር አልከኝ? 3000 ብር ነው የፈጀው። 3000 ብር በስመ አብ ቢሆን ምን ነው ለምን እንዴው 5-6 ሺህ ብር አይሆንም? ይሄ ነው ቀሚስ እንዲህ ነው ያልኩህ እኮ ባል የሚባለው ይሄ ነው። ዝም ብሎ እንዴው ስሙን ይዞ ታዲያ ሁሌ ሰው ወጣ ማፈጣለች። ዛሬ ነው እንዴ የልቤን ያደረስክልኝ። ነጠላውን አዲያ እንደው እንደምንም ብለህ ደግሞ ነጠላይቱን እንደው ግዛልኝ። ነጠላይ ተመሳሳይ ወይውል እንዴ ጥበቡን ነጠላ ግዛልኝ። ከዛ እንደው የፈለከውን በቃ ባል የሚስቱን ፍቃድ ካደረሰ ሚስትም ደግሞ ግዴታዋን Wow! Oh no! ምን ነው? ተረጋጋ። ምን ነው? ምን ነው? ተውማ አጋጠመኝ እንዴ? ቆይ ምን ነው? መረጋጋት ማምን ነገር ይጉኝልሃል። ምንድነው? ይጉኝልሃል። የሚገርምህ እንደው ስንት መከራዬን አይቼ የገዛሁትን የሚስቴ ቀሚስ ምርጥ የሆነ ቀሚስ ሌባ ላፈኝ፣ በቁሜ ገደለኝ። ሌባ ላፈኝ። ውሻውንም ገበያ ሄዳ ቆየ ተከትሎ ሄዶ ነው መሰለኝ። ጠንከኛ ውሻ አለ እንዲህ ብዬ ሞትኩኝ። ተወኝ። ኧረ ተነርገህ አረፍ እነግርሃለሁ። ቆይ ተረጋጋ። እንደው ምን ላድርግ ነው? ተረጋጋ። ቆይ እንደ ጓደኛ ምን ስላስ አንተ እንዴት እንደው ቀሚስ የሰው ቀሚስ አንተ እንደው አይታፈርም? ምን አይነት ቀሚስ ነው አንተ? ጥበብ ጠቃላህ አዲስ የመጣ ዝም ብሎ በገበያው ስሩ እንዲህ ያለ የለም እኮ ማንም ለብሶት አያውቅ። ልንገር ጥበብ አዎ ጥበብ ጠቅላላ ወርቅ ነው። ልንገር ያን አቶ ቸሩ የሚባለው ሚስት ባለቤት የለኝም ስሟ ተዘነጋኝ። ተረንጎ የምትባለው ተረንጎ እንደው እሷ እንዲህ ያለ የመሰለ ልብስ ለብሳ አይቻለሁ። እንደው እውነት ግን ነው ይሄን አለ እንዲያፈለኝ አላለንም። እንደው አይቅስ አዎ እንደሱ አሁን እሷ ብሎ ሰውየው መቼም አውቆልኝ ሰውየው አረገኝ። እሱማ እንኳን ቀሚስ ሊገዛ የሚለው ጠላ ቤት ሰውየው እኮ የታወቀ ሌባ ነው።
ነገርኩህ። የታወቀ ሌባ ነው። ያላችሁ እሱን ጠርጥር። ከሌላማ ምን ደግሞ ይሻላል? መፍትሄው ታዲያ ምንድን ነው? እንደው ምን ይለኝ አሁን መፍትሄው ሰውየውን ወንጅሎ ሰውየውን ወንጅለውና ወደ ህግ ምስክር ሲባል ምን ታመጣለህ? ምንም ዛሬ አይኔ ያላየው ነገር የሚባል ነገር አለ። እንዴት አስፋሪ ነው? አዎ ተፈራሰት ተሰክታል። ሚስት መስከር በለው አዲያ ግን ኧረ እንደው ምን ያለህ ነው? አዎ እሱ ነው እንዴ? ኧረ እንደው ተወኝ። በል ወንድሜ በቃ እሱ ነው። አንተ እንዴት ያልመከረ ረዳህ ነው? አዎ ተረጋግተህ የታወቁ ናቸው። አገሬን ያንቀጠቀጡ። ኧረ ሌላማ አውሽብኝ፣ አገሬን ያንቀጠቀጡ። ሌላማ አውሽብኝ። ኧረ እንግዲህ እዚያው ይባባል። አፋጀሁት እንግዲህ እዚያው ይባባል። አገባኝ አፋጀሁት። ያረገኝ ዝም ብሎ ሲያውጨመጭም ለምዶ አያቸር ያለ ወይ? አቤት። እንዴት አደራችሁ? እግዚአብሔር ይመስገን። እስቲ ባንተ ወዲህ ላግኝህ ብቅ በል እስቲ። ወደ ቤት አትመጣም እንዴ? ማነህ? ወዲያ እስቲ ብቅ በልማ እኔ ነኝ። ብቅ በል ማነህ? እንዴት አደረ? ደህና አድረህ? እንዴት አደረ? ደህና አደርኩኝ። ሰላም በለኝ እንጂ። ስራህን ሰላም ያስበላል። ምን ስራ ብዙ ስራ አለህ አይደል? እንደው እንዴት ያህል ምን አድርጌህ ነው? ምን ነው እንደው የሚስቴን ቀሚስ ስንት መከራዬን አይቼ ተበድሬ ተቀድሜ ገዝቼ አንተ እንደው ዝም ብለህ እኔን የሚስት ቀሚስ ላፍከኝ ታረከኝ። እንደው ምን አድርጌህ ነው? እንደው ምን ደርሼ ነው? አንተ እንዴት ካሜራ አንተ እንጂ ሰው ቀሚስ የምትሰርቅ? ኧረ ነውር ነው። ኧረ ተብዬም አላውቅ። እንደው አንተ ስም ልታወጣልኝ አልሆነ ነገር። ቆይ ችግር የለም ልጠይቅ ብዬ ነው እንጂ እኔ እኮ በህግ የምሰራውን እሰራለሁ። ነውር አይደለም። በህግ ነው የምጠይቀው፣ በህግ ነው የምጠይቀው። ችግር የለም። እንደው ማን ጠላት ዋለብኝ እንዲህ በልብሎ። አንተዬ ዙሮ ምን ቀላል አይደለ? ሀው ህግ ሲቀርብ የምትለውን ትላለህ። ህግ መረጃ አለ። ሚስት ትመስክር፣ ሚስት ትመስክር። አዎ ሚስት ትመስክር። እኔ አለብስም አለኝ ራሷ ታውቃለች እንጂ